የመኪናው ቻሌንጅ በድል ተጠናቋል። ከዚህ ጀርባ ያለችው አነጋጋሪዋ ሴት ማን ናት? የመኪና ቻሌንጅ ጀምሯል። ሁላችሁም የስማይል ዴንታል ክሊኒክ አካውንት ፎሎ አድርጉ። በቻሌንጁ ሰዓት የገጠሙ ፈተናዎች። ይህንን ቪዲዮ ለዘማሪ ገብረ ዮሐንስ አድርሱልን። ለወንድማችን ዘማሪ ገብረ ዮሐንስ ስጦታ እንድናበረክት ጠይቃችሁ። ሶስተኛው ለዘማሪው የተዘጋጀ ስጦታ። መኪና መገዛቱ ቀርቷል። ምክንያቱ ደግሞ ይሄ ነው ተብሎ ተነግሯል። በዛሬው ቪዲዮአችን እነዚህን ሐሳቦች አብረን የምንዳስስ ይሆናል። ቪዲዮን ከመጀመራችሁ በፊት ሁልጊዜ እንደምለው የላይክ ምልክቱን ጫን አድርጋችሁ መጀመር እንዳትዘነጉ። አዳዲስ ከሆናችሁ ደግሞ እዛው በሰብስክራይብ አድርጋችሁ ቤተሰብ መሆን እንዳትረሱ። ሌትስ ጌት ስታርት። ዛሬ አም ሶ ሃፒ ማለት ደስ ያለኝ 1 ሚሊዮን ፎሎወር በመግባታችን ብቻ ሳይሆን የእናንተን ፍቅር ስላየን ነው። ሁላችሁም ለኛ ያሳያችሁት ፍቅር እንዲሁም ለወንድማችን ያሳያችሁት ፍቅር ሶ ኢሞሽናል። ሁላችሁንም እናመሰግናለን። ተባረኩ። ሌላው ግን ስማይል ስፔሻሊቲ እንግዲህ ሪካርድ ሰብራል። እንግዲህ በዴንታል ክሊኒክ ሌቭል 1 ሚሊዮን ፎሎወር ስማይል ስፔሻሊቲ እኛ ጋር የሌለ አገልግሎት የለም። በዚህ ወይ እቺ እንግዲህ እየተነገረ እንዳለው ከሆነ የስማይል ስፔሻሊቲ ዴንታል ክሊኒክ ባለቤት እንደሆነች ነው እየተነገረ ያለው። ስለዚህ ሴት በጣም የተለያዩ መረጃዎች ይወጡ ይገኛሉ። በጣም ብዙ አይነት ነገሮች እና በዚሁም አንድ ትደላለች። ቪዲዮ ለኔና ከዛ ወደዛ እንሄዳለን። እናቴ ብቻዋን ያሳደገችና በልጅነት ያረፈውና በጣም ትንሽ ታይት ነች። ስለዚህ ወለም ዘለም የለም ሰው በጣም ዝም ሆነ ደግሞና ዲሲፕሊን ነበር ማለት ይችላል። የመጀመሪያ ነኝ ልጅነቴ አሪፍ ነበር ማለት በጣም ዝምተኛ ነው። እውነት በጣም ላስበው ማለት ባይነት በጣም እንትን ብትይኝ አላወራም ነበር እስከ ቅርብ ጊዜ ድረስ ማለት ራሴን የመቻል ነገር እስከሚመጣ ድረስ በጣም ዝምተኛ ነበር። በጣም ዝምተኛ ቤተክርስቲያን ውስጥ ያደግኩት። ሰላም ህይወት ምን አስተማራት? ምን አስተማራት መሰለሽ? አጭር መሆኗን በጣም ህይወት አጭር መሆኗን ተምሬያለሁ። ማለት የሆነ ዝም ብለን ለነገ የምናረገው ነገር ምንም ከንቱ ነውና ለምን እንደዚህ እንዳልኩሽ ታውቂያለሽ? እኔ እናቴ ብቻዋን ያሳደገችኝ እና በቃ ልጅላት የሆነ ነገር ሆኜላት እንደዚህ አድርጌላት ብዬ በጣም ሮጥ ነበር እና እሷ አሟት አረፈች ማለት ነው። ከዛ አሁን የሆነ የለፋሁበት ነገር ወይም የሮጥኩበት ነገር አንዳንዴ ዝም ብዬ ሳስበው እንትን ይመስለኛል አለ አይደል? በቃ እና ያኔም ራሱ ከሌላው ነገር ይልቅ ዝም ብዬ ከሷ ጋር ሰላም አለይኩም ያ ጀማ። ይሄን ሰው ታውቃላችሁ? ገብረ ዮሐንስ ይባላል። ክርስቲያን ወንድሞቻችን በጣም የሚወዱት አዝማሪያቸው ነው እና ሰሞኑ በቀላሉ መኪና እናስገዛለት ነው። ስማይል ዴንታል ስፔሻሊቲ ሴንተር 1 ሚሊዮን ፎሎወር በሁለት ቀን ውስጥ ካስገባ ነው መኪና ሊገዛለት ቃል ገብቷል። ስለዚህ ሙስሊም ወንድሞቼ ክርስቲያን ወንድሞቻችን እንተባበራቸው። በአንድ ቀን ውስጥ 1 ሚሊዮን ፎሎወር እናስገባው። አሁን ምን ጀምር። ሰላም አለይኩም let's go everybody let's go smile። በየዌ ሶሻል ሚዲያ ከመጣ ወዲህ አድዋ እየተደከመ ነው። ለምን መሰላችሁ? ይሄንን ብለው በቃ ህብረታችን በብሔር ሳንከፋፈል በሃይማኖት በምንም ሳንከፋፈል በቃ አንድነታችንን እያሳየንበት ያለነው ቦታ ቢኖር አንዱ ሶሻል ሚዲያ ነው። ለምሳሌ ካሁን በፊትም የነበረውን ፖፑላርንም አይታችኋል። አሁንም ለዘማሪው እንግዲህ ሌሎች ሙስሊሞችም ፕሮቴስታንቶችም ኦርቶዶክሶችም አንድ ላይ ሆነው በቃ በጣም አድዋ ላይ ለምሳሌ የምናስታውሰው ነገር ቢኖር በአንድነት ነበረ ጠላትን ድል ለመንሳት የሀገሬው ሕዝብ የቆመው ማለት ነው። አሁንም እንደዛ አይነት ደሳስ የሚሉ ነገሮችን እያየን ያለ ነው በቃ እና በጣም ደስ ይላል። ባይዘው በጣም ደስ ብሎኛል። የተለያዩ እምነት ሰዎች ይወጡ እንደዚህ እናደርግ ያሉ ኢቭን በሰፈር ራሱ እየሄዱ በቃ የሌላ ቤተ እምነት ሆነው
የዚህ ዘማሪ እሱን ፎሎ ለማስደረግ ይሄንን ቻሌንጅ ለማሟላት በጣም ሰፈር ውስጥ ሲሯሯጡ እንደነበሩ ብዙ ልጆች ሲናገሩ ነበርና በጣም የእውነት ከምንም በላይ ከቃል በላይ የሆነ አንድነትና ደስ የሚል ህብረት ነው። አልተቻልንም። አሁን ቤት ነው የሚቀረን። ቤት ሌትስ ጎ ስማይል ዴንታል ስማይል ስፔሻሊቲ ዴንታል ክሊኒክ ቴንክ ዩ ታጋርጊያቸዋለሁ። አሁን ፎሎ አድርጓቸው። እናመሰግናለን። ፎሊ አሁን ደግሞ እንግዲህ ቀጣዩ ወደ ቤት ነው የሚሄደው። አሁን አዶናይ እንዳለ ሁላ የቤቱንም በእርግጠኝነት ከዚህ በበለጠ ሁኔታ አቺቭ እንደምናደርገው አልጠራጠርም። እኔ በበኩሌ እንደዚህ አይነት ህብረት ካለ በምንም ታምር በፍጹም ላናደርገው አንችልም የምንልበት ነገር የለም። እስኪ በዛን ሰዓት በቻሌንጁ ሰዓት ምን አይነት ነገሮች ነበሩ? መኪና መገዛቱ ቀርቷል። ምክንያቱ ደግሞ ይሄ ነው ተብሎ ተነግሯል። በማርያም ይሄንን ቪዲዮ 40-50 ጊዜ ኮፒ ሊንክ ሪፖስት እያደረጋችሁ ለሁሉም አድርሱልኝ። አስቀድማችሁ ግን እስማኤል ዴንታል ክሊኒክን ፎሎ ያደረጋችሁ ኮሜንት ላይ እየገባችሁ እግዚአብሔርን እንችላለን እያላችሁ ለዘማሪ ገብረ ዮሐንስ ፍቅራችሁን ግለጹለት። የመኪናው መገዛት ታሪክ ሆኖ ሊቀር ነው ያልኳችሁ ምክንያቱም የቀረን ሰዓት እጅግ አጭር ነው። እስካሁን እስማኤል ዴንታል ክሊኒክን 900,000 ማስገባት አልቻልንም። እባካችሁ ኢትዮጵያውያን የየትኛውም እምነት ተከታይ የሆናችሁ ከስር ሜንሽን ያደረኩትን እስማኤል ዴንታል ክሊኒክን ፎሎ በማድረግ ለዘማሪ ገብረ ዮሐንስ የመኪና ቻሌንጁን እንግዲህ እንደዚህ አይነት ጥርጣሬዎች ነበሩ። ቻሌንጁ በተጀመረበት ሰዓት ላይ 2 ቀን ደረሰ ሳይሞላ ማነው ቻሌንጁ ቦታውን ሳይደርስ 1 ሚሊዮን ሳንሞላ በቃ አቀኑ አለቀብን በማለት በጣም የሆነ ራሽ ነበረ። ነገር ግን ደግሞ እንደዛም ሳይሆን ደስ በሚል ሁኔታ ነው የተጠናቀቀው። ምንም አይ ቲንክ በሰዓቱ አልሞላም ይመስለኛል። ያ ሰዓት እንኳን ቢያልፍም ግን በቃ ደስ በሚል ሁኔታ ያ ቻሌንጅ አቺቭ ሆኗል ማለት ነው። አሁንም ሶስተኛ ስጦታ ደግሞ ሌላ ስጦታ ለዘማሪው ተዘጋጅቷል። ይህንን ቪዲዮ ለዘማሪ ገብረ ዮሐንስ አድርሱልን። ትላንት ፖስት ባደረግነው ቪዲዮ ወንድማችን አዶናይ ያስጀመረውን ቻሌንጅ በይፋ መቀላቀላችንን ተናግረን ነበረ። ታዲያ እናንተ ውድ የዴፊኒቲቭ ፈርኒቸር ቤተሰቦች በኮሜንት መስጫ ላይ እንደምታዩት ለወንድማችን ዘማሪ ገብረ ዮሐንስ ስጦታ እንድናበረክት ጠይቃችሁ ነው። ታዲያ በጠየቃችሁን መሰረት እኛም የደስታው ተካፋይ እንድንሆን የፍቅር ስጦታ ብለን ለወንድማችን ለዘማሪ ገብረ ዮሐንስ የወደደውንና እንደ ምርጫው ሙሉ ሶፋ ልናበረክት በታላቅ ደስታ ተገኝተናል። በዚህ በዴፊኒቲቭ ሾሩም በጥንቃቄ ተዘጋጅተው ከሚገኙት ሶፋዎች አሊያም ደግሞ እንደሱ ፍላጎት እንደ ምርጫው ዲዛይኑን ነግሮን እኛም ማማክረነው በ5 ቀን ውስጥ ብቻ አጠናቀን የፍቅር ስጦታችንን የምናስረክብ ይሆናል። ዘማሪ ገብረ ዮሐንስ እንኳን ደስ ያለ። ታዲያ የዴፊኒቲቭ ፈርኒቸር ቤተሰቦች እንዲህ አይነት ጊቫዌ ለእናንተም ይሄ እንግዲህ እንዳያችሁት ሌላ አሁንም ሶስተኛ ጊፍት ነው። እውነቱን ለመናገር በጣም ደስ ይላል። እንደዚህ አይነት ሰዎች ይሄን በመሰለ ፍቅር በመሰለ ህብረት ብንተባበርና እንደዚህ ብንቀጥል የእውነት የምንልበት ጊዜ ራሱ አናገኝም። ከንፈር የምንመጥበት ጊዜ ራሱ በፍጹም አናገኝም ያስባሉ። የተለያዩ ሰዎች አሉ የሀገር ባለውለታ የሆኑ በየሃይማኖት ቤቱ ተላላችሁ በየቦታው በየመስሪያ ቤቱ ተላላችሁ በጣም የሀገር ባለውለታ የሆኑ ሰዎች አሉ። እነዛን ሰዎች እንደዚህ ብንረባረብበት ከረንትሊ ሶሻል ሚዲያ እግዚአብሔርን በጣም በሚያስደስት መንገድ በቃ የሚያስደስት ታሪክ መስራት እንችላለን። ሶሻል ሚዲያ አሁን የሆነ ለየት የሚያደርገው ነገር ምንድነው? በቃ ሳንወድ ወደ ጽድቅ እየገፋፋን ነው ብያስባለሁ። ሳንወድ በግድ ራሱ ማለት ነው። አይታችሁ ከሆነ ሶሻል ሚዲያ ላይ የሚወደደው ሰው ጥሩ ነገር የሚሰራ ሰው ነው እንጂ መጥፎ ነገር የሚሰራ ሰው በምንም ታምር አይወደድም። ለፈለገ ነገር በሉት ማለት የሆነ አቴንሽን ለማግኘትም ይሁን ምን ለማግኘት ምን በለው ነገር ግን ጥሩ የሚያደርጉ ሰዎች ናቸው የሚወደዱት። ፎሎወር ያላቸው ለምሳሌ እና ማስተራብነት ያላቸው ሌሎች እንደገግ ልብ ያላቸው ሰዎች ናቸው። እንደዛ አይነት ልብ ያላቸው ሰዎች የሚወደዱበት ቦታ ነው ሶሻል ሚዲያ ማለት ነው። ክፋት የሚሰሩት ግን በምንም ታምር እንደማይሄዱበት ማለት ነው። አሁን ላይ እያያችሁ ከሆነ ነው ብዙ ሰዎች ወደ እርዳታ እየሄዱ ነው። ታዋቂ የምትሏቸው በፊት ሰዎች ኮንተንታቸው እርዳታ እየሆነ ነው። ይሄ ለምንድን ነው? ሶሻል ሚዲያ ያመጣው ኢምፓክት ማለት ነው። እዛ ጋር መተሰዎችን ከረዳ
በሰው ዘንድ ትልቅ ቦታ ታገኛለህ። ካልሆነ ክፉ ነገር መጥፎ ነገር አስተላልፋለሁ ብትል ቦታ የለም ማለት ነው። እና ጋድ ብለስ ቱ ሶሻል ሚዲያ። ይሄኛው ነገር እስቲ እቺ ከዚህ ቻሌንጅ ጀርባ ያለችው አነጋጋሪ የሆነችው ጠንካራ ሴት ማን ናት? አዶናይ ካስጀምረው የዘማሪ ገብረ ዮሐንስ የመኪና ቻሌንጅ ጀርባ ያለችው ሴት ማን ናት? የመጀመሪያ ክሊኒክን ስከፍት የቤት ኪራይ የምከፍለው አጥቼ ብዙ እንግልትና የስነልቦና ጫና ደርሶብኛል። ለከፍቴ ምክንያት ሶሻል ሚዲያ መጠቀሜ ነው። ሶሻል ሚዲያን መጠቀም የጀመርኩት የመጀመሪያ ስራዬን ከጀመርኩ ከ3 እና 4 ወራቶች በኋላ ነበረ። የልብ ሐኪም እንጂ የጥርስ ሐኪም ሆናለሁ ብዬ አስቤ አላውቅም የምትልን ሰላማዊት የብዙ ሰዎችን ሳቅና ፈገግታ የመለሰች የብዙ ሰዎችን የጥርስ ጤና የጠበቀች ጀግና ወጣት ስራ ፈጣሪ ነች። ዛሬ ላይ ከ100 በላይ ሰራተኞችን ቀጥራ በዓለም አቀፍ ደረጃ በጣም በሚያስደንቅና በጣም እጅግ ውብ በሆነ መልኩ የጥርስ ስፔሻሊቲ ዴንታል ክሊኒክ መሃል ቦሌ ላይ ከፍታ በመላው ምስራቅ አፍሪካ 2 ጊዜ the best Invisaligner provider በሚል ሽልማቶችን ወስዳለች። የማይታይ ብሬስ ወይም ደግሞ Invisaligner ወይም ደግሞ ኢንቪዚብል ብሬስ የሚባለውንና አርቲስቶቻችን ቱርክና ዱባይ እየሄዱ የሚሰሩት የነበረውን የሆሊውድ ስማይልንም ለመጀመሪያ ጊዜ ኢትዮጵያ ውስጥ ያስተዋወቀችን ዶክተር ሰላማዊት ሞገስ ነች። በነገራችን ላይ መቄዶንያ ውስጥ የጥርስ ሕክምና ክሊኒክ አላት። እሱም ለታማሚዎች ያደረገችው የበጎ አድራጎት ነፃ አገልግሎት የምትሰጥበት የራሷ ክሊኒክ እዛው ይገኛል። በነፃም የጥርስ ሕክምና አገልግሎትን እየሰጠች ትገኛለች። ቢዝነሳቸውን ራሳቸውን ሶሻል ሚዲያ ላይ ተግተው በማስተዋወቅ ሚሊዮነር ከሆኑት ወጣት ስራ ፈጣሪዎች መካከል አንዷ ዶክተር ሰላማዊት ነች። ስማይል ስፔሻሊቲ ዴንታል ክሊኒክም የከተማዋ መነጋገሪያና አንደኛ የጥርስ ሕክምና ክሊኒክ መሆኑን ችሏል። ለወጣት ሴት ስራ ፈጣሪዎች ይቻላል የሚለውን ነገር ላሳየችልን በጥርስ ዘርፍ ተግዳ ለምትሰራው በእርዳታ ዘርፍም ደግሞ ደከመኝ ሰለቸኝ ሳትል እርዳታዎችን ለምታደርገው ዶክተር ሰላማዊት ሞገስ እጅግ በጣም እናመሰግናለን። ለስማይል ስፔሻሊቲ ዴንታል ክሊኒክ የቲክቶክ አካውንትም 1 ሚሊዮን የተጠየቀው ግን እኛ ከ1 ሚሊዮን በላይ በማድረግ ፍቅራችንን ማሳየት ይገባናል። እናመሰግናለን። እቺ ሴት የጥንካሬ ተምሳሌት ተደርጋ የተወሰደች ሴት ናት። በጣም ጠንካራ ሴት። የዚህ የስማይል ስፔሻሊቲ ዴንታል ክሊኒክ ነው ኢቭን ይሄ ቻሌንጅ ሳይዘጋጅ ራሱ ይሄንን የሷን አካውንት 1 ሚሊዮን ማድረግ ያለብን እንትን ነው ማለት 1 ሚሊዮን ፎሎወርስ ማድረስ ያለብን ነገር ነው። የመኪና ቻሌንጅ ጀምሯል። ሁላችሁም የስማይል ዴንታል ክሊኒክ አካውንት ፎሎ አድርጉ። ስማይል ዴንታል ክሊኒክ ቲክቶክ አካውንታቸው 1 ሚሊዮን እናስገባው። ሌትስ ጎ። እንግዲህ ቻሌንጁ እንደተጀመረ ያው ያልተሳተፈ አካል አልነበረም። ቅድም እንዳሳየዋችሁና የተለያዩ ቤተ እምነት ሰዎች ተሳትፈውበታል። ሁሉም ሰው ፎሎ አድርጎ ይሄንን ቻሌንጅ ቶሎ ብሎ አቺቭ እንዳደርግ በጣም ተረባርበውበታል። ኢቭን እቺ ልጅም እንዳያቻት ነጯ እሷም በእንትኑ ተሳትፋለች፣ ከእንትኑ ገብታለች ማለት ነው። እሷ ራሱ ተሳትፋለች ማለት ነው። እቺ ሶሻል ሚዲያ ላይ ታውቃታላችሁ ይመስለኛል። አዶናይ እንወዳለሁ ምናምን ብላ የምታወራው ልጅ ማለት ነው። ቆይ እንደውም እናሳያችሁ የሆነች ቪዲዮ አዶናይ የኔ ባል አዶናይ ፍቅሬ አዶናይ የልጅ አባት አዶናይ እንደዚህ አይነት ነገር ነው ሶሻል ሚዲያ ላይ የምትታወቀው። አይ ዶንት ኖ ለምን እንደሆነ አላውቅም። እኛ ኢትዮጵያኖች ሶሻል ሚዲያ በብዛት እንጠቀማለን በዚህ ደረጃ። አይ ዶንት ኖ ለምን መሰላችሁ ይሄን ለሌላ ቻልኩበት ምክንያት ኢትዮጵያኖች ብዙ ቪዲዮ ስለሚያዩላቸው ነው መሰለኝ የኢትዮጵያኖችን ኮንተንት ለመስራት ወደዚህ የሚጠቁት። ብዙ ሰዎች ለምሳሌ የሆነ ልጅ የካሜሩን ልጅ አይታችኋል፣ ሌሎች ቪዲዮዎችም አይታችኋል። ከውጭ ሆነው ኢትዮጵያዊ ኮንተንት ለመስራት ይሞክራሉ፣ ኮንተንት ክሬተሮች ማለት ነው። ምክንያቱም ብዙ ቪወር ስለሚያገኙ ያንን ነገር የሚያደርጉት ኦነስትሊ ለዛ ነው እንጂ ለሌላ ነገር አይደለም። እቺም ላትንሽን በላ ነው እንደዛ አይነት ነገር ያደረገችው። ነገር ግን ከዛ በስተቀር ደግሞ እሷ ራሱ እዚህ ቻሌንጅ ላይ ተሳትፋለች ለማለት ፈልጌ ነው። ሰላም ነው እናቴ ዋዘች ትናንት ቤት እንደሰጠኝ ሰማሁ። አዎ በጣም ነው ደስ ያለኝ። እንኳን ደስ ያለ እናቴ። የልፋቱ ውጤት ነው። አንተ ምን እንኳን የልፋታችሁ ውጤት ነው፣ የጮኻችሁበት ውጤት ነው። በጣም አመሰግናለሁ ወንድሜ። እናቴ ዋሽ የኔ እናት እንኳን ደስ ያለሽ ከነልጅ። እሺ ያው ቤቴ አንድ ቀመጥ። እቺ ሰው ሌላኛዋ ባለ ታሪክ ናት። በጣም የሀገር ባለውለታ ነች። ለሀገር በጣም ብዙ ነገር ያደረገች ሰው ነች። አትሌት ናት። አይ ቲንክ ጌጤ ኡርጌ ትባላለች። ሀገራችንን በተለያዩ የሩጫ እንትኖች በኦሎምፒኮች ላይ ያስጠራች መጥር አትሌት ናት እና ነገር ግን ከእንትን ካለች በኋላ ካረጀች በኋላ በጣም በተጎሳቆለ ኑሮ ውስጥ ትኖር እንደነበረ
እና በጣም ስትቸገር እንደነበረ ኢቭን እሷ ራሱ ሶሻል ሚዲያ ላይ ወጣ በእንባ ተሞልታ ስትናገር እንደነበረ በጣም በሶሻል ሚዲያ ላይ ሲሰራጭ ነበረ። ነገር ግን አሁን ላይ በዚህ ሰው አማካኝነት በዚህ በጠንካራ ሰው አማካኝነት ይሄ ሰው እንትና ይባላል አዎንታ በርሲሳ በሚል የሶሻል ሚዲያ ስም ይታወቃል። በጣም የተለየ ሰው ነው እሱ። የሚሰራቸው ኮንተንቶች እንደዚህ ከሙስና ጋር የተያያዙ በጣም የተጨማላለቁ ትልቅ ድርጅቶች እንደዚሁም ባለስልጣናትን እነሱን በማጋለጥ ነው የሚታወቀው። እሱ ጥሪ አቅርቦ ለዚች አትሌት እንዴት በማለት ጥሪ አቅርቦ ትልቅ ስጦታን የአዲስ አበባ ከንቲባ አዳነች አቤቤ ቤትና እንደዚሁም የቤትና የ10 ሚሊዮን ብር ስጦታ ተሰጥቷል። ተታያለ ደስታውን አብረን ነው እንካፈለው። ሁሉንም ነገር አይተኸዋል። ስጦኝንም አየህ። ዋው እሺ፣ እንኳን ደስ ያለሽ እማቴ። እሺ ባለ 3 መኝታ ቤት ተሰጥቶኛል። ኦኬ ጥሩ ነው። ዋው እንግዲህ እዚህ ደርሼልሃለሁ። አሁን እንግዲህ ያው ነው ትናንትና መጣች ቢሮዋም ጠርታኝ ነው ያናሻል ብሩን 10 ሚሊዮን ብር ተሰጠኝ። ኧረ እባክሽ ሞት አላየኸውም አንተ? ዲዲን አታየውም? እኔ ቤቱን ቢሮ ጠርታኝ 10 ሚሊዮን ብር ተሰጠኝ። ቤት ተሰጠኝ። ቤት ቃለው ሁሉም ቤት ቃለው ይሄን ተሰጥቷል። በጣም ደስ ይላል። እንግዲህ በእውነቱ በሱ አማካኝነት ነው ይሄ ሁላ ሊደረግ ይቻላል ማለት ነው። ሶሻል ሚዲያን በጥሩ ጎን ከተጠቀምንበት እንደው የሚቸገር ሰው አይኖርም ማለት ይችላል። ወደፊት ላይ ማለት ነው። በሱ አማካኝነት ነው ቤትና እንደዚሁም የ10 ሚሊዮን ብር ሽልማት ለዚች ታላቅ አትሌት የተበረከተላት። እንደዚህና ይሄን የመሳሰሉ ደጋግ ስራዎች በሶሻል ሚዲያ ላይ ከረንት ላይ እየተሰሩ ይገኛል። ሶሻል ሚዲያን እናንተስ በምን መንገድ እየተጠቀማችሁበት ነው? ኮሜንቱ ስር አስቀምጡልኝ። ዛሬም ቪዲዮአችንን እዚህ ጋር አጠናቀናል። ቪዲዮውን እስካሁን ላይክ ሳታደርጉት ስትመለከቱት ከነበረ የላይክ ምልክቷን ጫን አድርጋችሁት፣ አዳዲስ ከሆናችሁ ደግሞ ሌላ ጊዜ እንደዚህ አይነት ቪዲዮዎች እንድንገናኝ ሰብስክራይብ ማድረግ እንዳትዘነጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘሁ። ፒስ አውት።